ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ መረጃዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ዛሬም እንደወትሮው ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እየጠየቅን በቀጥታ ወደ ዕለቱ ዝርዝር መረጃችን አመራን። በዛሬው ዝግጅታችን በተለይም በዛሬው ዕለት በትግራይ ክልል የተፈጠረውን የፖለቲካ ትኩሳት ተከትሎ ዶክተር ደብረጽዮን ለአማራ ሕዝብ አነጋጋሪ የሆነውን ጥሪ አቅርበዋል። ለመሆኑ ዶክተር ደብረጽዮን ለአማራ ሕዝብ ያቀረቡት ጥሪ ምን ይላል የሚለው ጉዳይ ሙሉ መረጃው በዝርዝር በዝግጅታችን ተካቶ ወደ እናንተ የሚደርስ ይሆናል። በሌላ በኩል በአብይ አህመድ አገዛዝ ጦርነት የታወጀባቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዛሬው ዕለት የ4 ኪሎን ዙፋን የነቀነቀና ያልተጠበቀ የተባለውን አዲስ ውሳኔ ይፋ አድርገዋል። ለመሆኑ የኤርትራው ፕሬዝዳንት በዛሬው ዕለት ያሳለፉት ውሳኔ ምንድነው የሚለው ጉዳይ ሙሉ መረጃው እንዲሁ በዝግጅታችን ተካቶ ወደ እናንተ የሚደርስ ይሆናል። ውድና የተከበራችሁ የዝግጅታችን ቤተሰቦች በዚህ መረጃ ጊዜያችን እነዚህንና ሌሎች በአርዕስተ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደርሳችሁ አብራችሁን ስትቆዩ የሚባክኑ ሰከንዶችና የሚያስቆጭ ጊዜ እንደማይኖራቸው በመተማመን ነው። በቀጥታ ወደ ዝርዝር መረጃችን አመራን። እንደሚታወቀው ያኔው የ2010 ዓ.ም የለውጥ አብዮት በኢትዮጵያ ሰማይ ስር መምጣቱን ተከትሎ በለውጥ ስም እየማለና እየተገዘተ ወደ 4 ኪሎ ቤተ መንግስት ዘው ብሎ የገባውና የስልጣን መንበሩን የተቆናጠጡ አብይ አህመድ ስልጣኑን ከተቆናጠጠ ማግስት ጊዜ ጀምሮ ኢትዮጵያ ዙሪያ ገባውን በጠላት እንድትከበብ ያደረጋት መሆኑ ይታወቃል። ይህንን ተከትሎ በተለይም ደግሞ በቅርብ ጊዜ አብይ አህመድ በውስጥ ያሉ ችግሮችን ሳይፈታ ቀይ ባህርን እናስመልሳለን በሚል ሰበብ በኤርትራ ላይ ጦርነትን ለመክፈት የጦርነት ነጋሪት እየጎሰመ የቆየ መሆኑ ይታወቃል። ይህንን ተከትሎ ዕድሜ ጠገቡና የምስራቅ አፍሪካን የሴራ ፖለቲካ በመረዳት ቀዳሚ የሌላቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አብይ አህመድ ባልበሰለ የፖለቲካ ስሌት የጀመረውን ኤርትራን ጋዛ እናደርጋታለን የሚል እብሪት የተሞላበት ዛቻና ማስፈራራት ሳያስበረግጋቸው በተጠናና በተሰላ የፖለቲካ መስመር የጠላት ለኔ ወዳጅ ነው የሚለውን የፖለቲካ መስመር በመከተል በግብፅ በኩል ለዘመናት ተቋርጦ የነበረውን የአሜሪካና የኤርትራን የዲፕሎማሲ ግንኙነት በማደስ አብይ አህመድን በዲፕሎማሲው ዓለም ነጥብ በማስጣል የአሜሪካን አጋርነት በመጠቀም የወታደራዊ አቅማቸውን በዘመናዊ መልኩ ካደራጁ በኋላ የ4 ኪሎን አገዛዝ ከትግራይና ከአማራ ሕዝብ ጋር የገባበትንም ጦርነት እንደ መልካም አጋጣሚ በመውሰድ በዛሬው ዕለት በኤርትራ አስቸኳይ የክተት አዋጅ ጥሪን አስተላልፈው ማንኛውም ዕድሜው ከ15 ዓመት እስከ 60 ዓመት የሆነ የኤርትራዊ ሁሉ ወደ ካምፕ እንዲጠረነፍ በማድረግ በይፋ በ4 ኪሎ አገዛዝ ላይ ጦርነት ማወጃቸውን ይፋ አድርገዋል። ይህንን ተከትሎ የ4 ኪሎ ቤተ መንግሥት ክፉኛ ተረብሿል። የቆጡን አውርድ ብላ የብብቷን ጣለች እንደሚባለው ውስጣዊ ችግሩን ሳይፈታ በኤርትራ ላይ ጦርነት ያወጀው አብይ አህመድ የሚይዘውን የሚጨብጠውን አጥቷል። በሌላ በኩል ፋኖና ህወሓት ይህንን አጋጣሚ እንደ ትልቅ ዕድል በመጠቀም የ4 ኪሎን አምባገነን አገዛዝ ለመገረሰስ አዲስ የትግል ምዕራፍን እየከፈተ ነው ሲሉ ተደምጠዋል። በሌላ በኩል ከሰሞኑ አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር የነበሩትን ጄኔራል ታደሰ ወረደን ዳግም የስልጣን ጊዜያቸው እንዲራዘም ማድረጉን ተከትሎ በህወሓት ዘንድ ቁጣን የቀሰቀሰ መሆኑ ይታወቃል። በተለይም ደግሞ ህወሓት አስቸኳይ ጉባኤ ካደረገ በኋላ አዲስ የክልሉን ባለስልጣን በመሰየም ታደሰ ወረደ ስልጣኑን እንዲያስረክብ ሲሉ መጠየቃቸው ይታወሳል። ይህንን ተከትሎ በትግራይ ክልል የተፈጠረውን የፖለቲካ ትኩሳት መነሻ በማድረግ በዛሬው ዕለት ዶክተር ደብረጽዮን ለአማራ ሕዝብ እንዲህ ሲሉ ጥሪ አቅርበዋል። የተከበርከው የአማራ ሕዝብ ሆይ፣ እንደሚታወቀው 4 ኪሎ የገባው የአብይ አህመድ አገዛዝ ለአማራና ለትግራይ ሕዝብ ያተረፈው መከራ እንጂ ምንም አይደለም። ስለሆነም የ4 ኪሎ አገዛዝ ዕድሜውን ለማስረዘም የሚጠቀምበት አንዱ መንገድ አማራና ትግራይ አንድ ሆነው እንዳይቆሙ ማድረግ ነው። ስለሆነም ከእንግዲህ ትላንት የተሰሩ ጥፋቶችን ወደ ኋላ በመተው በቀጣይ በጋራና በአንድነት ቆመን የ4 ኪሎን አገዛዝ በመገርሰስ ለትግራይና ለአማራ ብሎም ለመላ ኢትዮጵያን ነፃነትን የሚያጎናጽፍ ስርዓተ መንግሥት ማዋቀር ይገባናልና
መላው የአማራ ሕዝብ ከትግራይ ጎን ቆሞ ወደ ትግል እንዲገባ ስል ጥሬን አቀርባለሁ ሲሉ ያስተላለፉት ጥሪ መላ ኢትዮጵያንን ዳር እስከ ዳር እንዲነጋገሩ ያደረገ ታሪካዊ ክስተት ሆኖ ብቅ ብሏል። በተያዘው ሳምንት መጀመሪያ ላይ የተሰማው ተስፋ ሰጪ ዜና ተስፋ ለሰላም የተባለ ስብስብ መመስረቱን የሚያመለክት ነው። ይህ ስብስብ የአማራና የትግራይ ተወላጆችን ያጣመረ ሲሆን የሁለቱን ሕዝብ አብሮነት ለማስቀጠል የሚሰራ መሆኑን አሳውቋል። ወትሮም የተዋደደና የተዋለደን ሕዝብ ደም እንዲቃባ የተጉ ኃይሎች ይህንን ዜና ሰምተው እረፍት ያገኛሉ ተብሎ ባይጠበቅም የተሰማው ዜና ግን ለሰላም ፈላጊዎች ሁሉ አስደሳች ነው። የትግራይና የአማራን ሕዝብ በደም እንዲፈላለግ የጣሩት ኃይሎች ስልጣናቸውና ሀብታቸው የሚመነጨው ሕዝብና ሕዝብ ከማጋደል ነውና አሁን ደግሞ የአማራና የኦሮሞን ሕዝብ ውረድ እንውረድ እያሉት ነው። አገዛዙና ግብረ አባሮቹ ምሳቸው ደም ማፍሰስ፣ ስራቸው ሕዝብን ማጋጨት ነውና ስልጣናቸውን ለአንድ ሌሊት እስካሳደረ ድረስ የትኛውንም ሕዝብ ከየትኛውም አካል ጋር ሊያፋጁት እንደሚችሉ በተደጋጋሚ ታይቷል። ትግራይን ሲወጉ የአማራ ተቆርቋሪ፣ አማራ ክልል ላይ ሲዘምቱ የኦሮሞ ተከራካሪ፣ ወለጋ ላይ ሲዘምቱ የብሔረሰቦች ጠባቂ ሆነው ይቀሰቅሳሉ። እዚህ ጋር የታዋቂውን ፖለቲከኛ ንግግር እንጥቀስ። ሰውየው ፕሮፌሰር መረራ ጉዲና ናቸው። ከአንድ ዓመት በፊት ለገበያኑ በሰጡት ቃለ ምልልስ አንድ ወሳኝ ጥያቄ አነሱ። 3000 ዓመት አብረው የኖሩት የአማራና የትግራይ ሕዝቦች በሺህ ዓመታት የጋራ ጉዟቸው ውስጥ ከመዋደድና መዋለድ ውጪ አንዲት ጠብታ ደም ያልተፋሰሱት እነዚህ ሁለት ታሪካዊ ሕዝቦች በአንድ መቅደስ አምልከው በአንድ መስጂድ ሰግደው አንድ በዓል አክብረው አገር መስርተው የኖሩት እነዚህ ሁለት ሕዝቦች ስለምን በብልጽግናው ዘመን ተጣሉ የሚል ነበር የፕሮፌሰሩ ጥያቄ። ህወሓትንም አሸባሪ እያለ ታረቁ ስንል የለም ከአሸባሪ ጋር አልደራደርም ብሎ ከገዢው ፓርቲ ከግፋ በሎዎች ጋር ሄዶ ኢትዮጵያ በታሪኳ ያላየችው ግጭት ውስጥ ገብተናል። ትግራይ ተወላጆችና የአማራ ማህበረሰብ እኮ ከ3000 ዓመታት በላይ አብሮ ኖረዋል። ማን ወደ ግጭት የቀጠተው? ለምን ወደ ግጭት ገቡ? ፕሮፌሰሩ ልክ ናቸው። ይህንን ሁለት ሕዝብ ማጋጨት በአንድ አጋጣሚ የመጣለያም በድንገት የተፈጠረ ክስተት እንዳልሆነ ትናንት የሆኑትን ዛሬም የቀጠሉትን ጥቂት ወሳኝ ነጥቦች እናንሳ። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ የአማራና የትግራይ ሕዝብ ግንኙነት ወደ ቀድሞ መመለስ አለበት ብለው ያመኑ ግለሰቦች ተሰባሰቡ። ይህ ሕዝብ በእኛ ትውልድ ዘመን እንዲህ ያለ አደጋ ውስጥ ገብቶ ማየት የታሪክም የሞራልም ተወቃሽ ያደርገናል ያሉት እነዚህ ግለሰቦች በሕዝቦች ግንኙነት ላይ የሚሰራ ማህበር አቋቁመው መንቀሳቀስ ጀመሩ። የመሰረቱትን ማህበር ህጋዊ ለማድረግ ሲሉ ደብዳቤ ይጻፍላቸው ዘንድም ወደ ሰላም ሚኒስቴር ቢሮ አቀኑ። ሚኒስትሩን ብናልፍ አንዱዓለምን አገኟቸው። የአማራና የትግራይን ሕዝብ መልሶ ማገናኘት ላይ ያተኮረ ስራ መስራት እንፈልጋለን። ለዚህ የሚሆን እውቅና ለማግኘት የእናንተ ደብዳቤ ያስፈልጎናልና ጻፉልን በማለትም ሚኒስትሩን ጠየቁ። የአቶ ብናልፍ አንዱዓለም ምላሽ ዙሪያ ጥምጥም አልነበረውም። የአማራና የትግራይን ሕዝብ መልሶ ማገናኘት ለምን ያስፈልጋል ሲሉ በቁጣ ባጭሩ መለሱላቸው። በእርግጥ የሚኒስትሩ ምላሽ የስብስቡን አባላት ያስደነገጠ ነበር። ከአንድ ስለ ሰላም ሰራለሁ ብሎ ተቋቋመ መስሪያ ቤት ላይ ያሉ ከፍተኛ ሹም የሕዝቦችን ሰላማዊ ግንኙነት እንደማያስፈልግ ሲናገሩ የሰማ ጤነኛ ሰው ቢደነግጥ ልክ ይሆናል። ነገሩን ከስሩ ለተመለከተው ግን የማይጠበቅ አይደለም። አቶ ብናልፍ የአማራና የትግራይ ሕዝብን መልሶ ማገናኘት ለምን ያስፈልጋል ብለው ሲናገሩ ስንት ደክመን ስንት ጥረን የለያየነውን ሕዝብ ለምን አንድ ታደርጉብናላችሁ እያሉ መሆኑ ግን ግልጽ ነበር። አቶ ብናልፍና አለቆቻቸው የአማራና የትግራይን ሕዝብ ለመለየት የደከሟቸውንና የሰሯቸውን ሁሉ በዚህ ዝግጅት በጥቂቱ እናቀርባቸዋለን። የነገሩ መሰረት የሚጀምረው ትንሽ ቀደም ብሎ ቢሆንም ከጥቅምት 24 2013 ወዲህ ያሉትን ጉዳዮች አስታውሰን ከዚያም ወደ ኋላ መለስ ብለን ከጦርነቱ ዋዜማ ወደ ነበሩት ጉዳዮች እንመለሳለን። ጠቅላይ ሚኒስትሩ ከህወሓት ሰዎች ጋር በፈጠሩት አለመግባባትና በፖለቲካ ችሎታቸው አቅም ማነስ ምክንያት ቁርሿቸው ሲበረታ ወደ ጦርነት ገቡ። የሰሜን ዕዝ ተጠቃ ብለው ባወጁበት ንግግራቸው ሰራዊቱ በዘር ተመርጦ ተጠቃ፣ ከሰሜን ዕዝ ጥቃት ቀጥሎ አማራ ላይ ተኩስ ተከፈተ ብለው በእኩለ ሌሊት ጥቅምት 24 2013 ተናገሩ። ዛሬ በመቀሌና በአንዳንድ አካባቢዎች ከፈጸሙብን ጥቃት በተጨማሪ በዳንሻ በኩል በአማራ ክልል ላይ ጥቃት ፈጽመዋል። ይህ ንግግር ዓላማው የአማራ ሕዝብ ሆይ ተጠሪነቱ ለእኔ የሆነው ሰሜን ዕዝ ብቻ ሳይሆን አንተም ተጠቅታልና ተነስ ለማለት ነበር። ሰሜን ዕዝ የፌዴራሉ ተቋም ነው። ይህ ደግሞ የአማራ ሕዝብ ንብረት ብቻ አይደለም፣ የሁሉም ክልሎች ሀብት ነው የሚል ጥያቄ እንዳይነሳባቸው ሰራዊቱ የተጠቃው አማራው ተመርጦ ነው፣ አንተም ላይ ተኩስ ተከፍቷልና
ተነሳሉ። ይህንን ሲሉም አማራ የሆኑ የሰራዊቱ አባላት ናቸው ተለይተው የተጠቁትና አማራ ሆይ ዝመት ማለታቸውም ነበር። ይህንን የተናገሩት በዕለተ ማክሰኞ ጥቅምት 24 2013 ምሽት ላይ ነው። አስገራሚው ነገር ከዚህ በኋላ የሆነው ነው። ከ15 ቀናት በኋላ ትግራይን ተቆጣጥሬያለሁ፣ ጁንታውን አሸንፌዋለሁ ብለው ባሰቡ ጊዜ በፓርላማ ቀርበው ሰሜን ዕዝ ከተጠቃ በኋላ ምን እንደተከናወነ ምንም መረጃ አልነበረንም አሉ። በምክትልነት የሚሰራውን አዳም ታፈኑ፣ ጦሩ እንዳይገናኝ ያደረጉ የምታውቁት ነው። የመጀመሪያው ስራ እንዳይስፋፉ ማቆም። ሮብለት ማክሰኞ የምናውቀው ነገር የለም። እኛ መረጃ ማግኘት ችግር ነበር ዳዊቱን ሙሉ። እዚህ ጋር ነገሩን በጥንቃቄ መመልከት ያስፈልጋል። አማራ ተኩስ ተከፈተበት፣ ሰራዊቱ በብሔር ተመርጦ ተጠቃ ያሉት በጦርነቱ ጅማሮ ዕለት በሰዓታት ውስጥ ነው። በዚህ ቅስቀሳቸው አማራን በትግራይ ላይ እንዲዘምት ካደረጉ በኋላ ደግሞ መረጃ አልነበረኝም ይላሉ። ታዲያ መረጃ ሳይኖራችሁ እንዴት አማራ ተወረረ፣ የአማራ ወታደር ተመርጦ ታረዳላችሁ ብሎ መጠየቅ ተገቢ ቢሆንም የጥቅምት 24ቱ ንግግር ዓላማ አንዱን ሕዝብ በሌላው ላይ እንዲነሳ ማድረግ ነበርና ግቡን እንደመታ ሲያውቁ ደግሞ መረጃ ሳይኖረን እኮ ነው ያንን ሁሉ ስናወራ የነበረው ብለው ተናገሩ። ከጦርነቱ በፊት አማራና ትግራይ አልታኮስ ማለታቸው እንዴት ያበሳጫቸው እንደነበር ደግሞ እንመልከት። ባለፉት 2 ዓመት ተኩል ዋና የሚባሉ የሰው ሕይወት የቀጠፉ፣ ንብረት ያወደሙ፣ የመንግስትን ትኩረት የሳቡ 113 ግጭቶች ነበሩ። በሁሉም ክልሎች ግጭት አለ። በሁሉም ክልሎች መጋደል አለ። ትግራይ ክልል ግን የለም። እነሱም አያፍሩም። እኛ ብቻ ነን ሰላም ይላሉ። ትንሽም አያፍሩም። በእያንዳንዱ ክልል ብቻ ሳይሆን ክልል ከክልል ለምሳሌ አማራ ቤኒሻንጉል ያዋስነዋል፣ ተጋጭቷል። ኦሮሚያ ያዋስነዋል፣ ተጋጭቷል። አፋር ያዋስነዋል፣ ተጋጭቷል። ትግራይ ያዋስነዋል፣ አልተጋጨም። ይህ ንግግራቸው እንደሚያመለክተው ጦርነቱ እስኪጀመር ድረስ የአማራና የትግራይ ክልሎች ግጭት ውስጥ አልገቡም። ይህም እሳቸውን አናዷቸዋል። የትግራይ ክልል በውስጡ እንዴት አይበጠበጥም ካሉ በኋላ ከአማራ ጋርስ እንዴት ሳይጋጭ ከርማል ብለው ብስጭታቸውን ይገልጻሉ። በዚህም ወደ ጦርነት ያስገቧቸዋል። ለዚህም የአማራ ወታደር ተለይቶ ተመታ፣ የአማራ ግዛት ተጠቃ ብለው ይቀሰቅሳሉ። እንዲያም ሆኖ በወቅቱ የነበሩት የአማራ ክልል ባለስልጣናት ዳንሻም ሆነ ቀራቅር የነበረው የሰሜን ዕዝ ክፍል እንጂ የአማራ ክልል ላይ እንዳልተተኮሰ አምልጧቸውም ቢሆን ተናግረዋል። ዝግጅታችንን ጨርሰን እየተጠባበቅን እያለን ነበር ምሽት ላይ ጦርነቱ የተጀመረው። እናም ረዳት ኮሚሽነር ይሰጥ ይባላል፣ የልዩ ኃይል አዛዥ ነው። ደወለልኝ። አቤ ነው የሚለኝ። አቤ አለኝ ጦርነቱ ተጀምሯል አለኝ። እናማ ገጥመናል አለኝ። የተነጋገርናቸው ብዙ ወታደራዊ ቋንቋዎች ስለነበሩ በተነጋገርነው መሰረት ቀጥል አልኩት። እሺ አለ። እኔም ወዲያው ለፕሬዝዳንታችን ደወልኩ። በቃ እንግዲህ መክተም ነዋ ነው ያለኝ አቶ ተመስገንም። በተነጋገርነው መሰረት እየሆነ ነው፣ ምን ላድርግ አለኝ። ምን ማለት ነው? ብረት ለበስ የነበሩ እዛ ሜካናይዝድ የነበሩ ልጆች በእኛ ልዩ ኃይል ሽፋን እየተሰጣቸው ወደዚህ እንዲመጡ ማድረግና ከመጡ በኋላና እኛ ጋር ከደረሱ በኋላ አዙሮ ወደ ጠላት መደገን ስለነበረ እየመጡ ነው፣ ምን ላድርጋቸው አለኝ። አዙርና ወደ ጠላት ደቅን አልኩት። አደረገው። መጀመሪያ ሽፋን እየሰጠን ያወጣናቸው ብረት ለበሶች ከዛ በኋላ እንደገና ለእኛ ልዩ ኃይል ሽፋን እየሰጡን እግረኛው ገባ። ከዛ በኋላ የሆነውን የምታውቁት ነው። በዚህ መልኩ ለአንድ መንበር ሲባል፣ ለአንድ ግለሰብ የስልጣን ግብ ሲባል ጭዳ ሆኖ የቀረበው የአማራና የትግራይ ህዝብ ግንኙነት በሚፈልጉት መጠን ባይሆንም ፕሮፌሰር መራራ እንዳሉት ከ3000 ዓመታት በኋላ ለመጀመሪያ ጊዜ ተጋጨላቸው። ሰሜን ከተረጋጋና ህብረት ካለው ለስልጣናችን ያሰጋል የሚለውን ንግግር ያለ ሀፍረት በአደባባይ የሚናገሩት የብልጽግና ሰዎች ደርግን የጣለው የትግራይና የአማራ ጥምረት እንዲመሰረት መፍቀድ 4 ኪሎን አደጋ ላይ ይጥላል የሚለውንም ሳይሰስቱ የሚናገሩት ነው። ለዚህም የህግ ማስከበር ባሉት ዘመቻ የከፈቱት ጦርነት ከጀመሩና ያልሆነውን ሆነ ብለው አንዱን ወራሪ ሌላውን ተወራሪ አድርገው ካቀረቡ በኋላ ማይካድራ የሚባል ካድራቸውን ደጋግመው አጫወቱ። ማይካድራ ላይ አማራ ብቻ ተመርጦ ተገደለ ሲሉ ከረሙና ለአማራ ነፍስና ሰው የሚሳሱ መስለው ቀረቡ። አሁን የማይካድራው በምን አማርኛ ይገለጻል? ምንድን ነው የሚባለው? እነዚህ ሰዎች የታጠቁ እንኳን ቢሆኑ ምናልባት ስም ይሰጠዋል። ምንም የማያውቁ ቀን ሰራተኞች ሰብስበው በቀን ሸቅለው የሚኖሩ ሰዎችን ሰብስበው በላባቸው የሚኖሩ ሰዎች ሰብስበው በጅምላ ማረድ የማይካድራ ጭፍጨፋ ኦርጋናይዝድ የሆነ ኃይል
በገዛ አገራቸው ዜጎች ሸቅለው የሚኖሩ ዜጎች ጨፍጭፎ ያው የሚታወቅ ነው። ሁሉም ያየው ጉዳይ ነው። ማንም ሰው ደንታው አይደለም። የማይካድራው ሰው አይደለም። ችግር የለውም ባይነገርም፣ ዋናው አሁን ያለው ብቻ በደል ነው። ይህንን ጉዳይ ደጋግሞ የሚናገሩት ተገደለ ለሚሉት አማራ ተጨንቀው እንዳልሆነ በጸረ አማራ ስራዎቻቸውና ንግግሮቻቸው የተረጋገጠ ነው። አዲስ አበባ እንዳይገባ ሲያደርጉት፣ በመተከልም በሻሸመኔም ሲያስገድሉት ለከረሙት የአማራ ሕዝብ አስበው የማይካድራን ጉዳይ የሚያነሱት የአማራ መገደል አስጨንቋቸው ነው ማለት እንደማይቻልም ግልጽ ነው። የሰው ነፍስ የሚያሳስባቸው የሰብአዊ ልቂት የሚያስጨንቃቸው ቢሆን ኖሮ በአክሱምም በማርያም ደንገላትም በወለጋም በመተከልም ለሞተው ሰው ሲያዝኑ ይገኙ ነበር። ሞትን አታዳንቁ፣ ሞት የሌለበት ሀገር የለም ሲሉ የሚደመጡት ጠቅላይ ሚኒስትሩ የማይካድራ ጉዳይ ግን ሲያንገበግባቸውና ሲያራግቡት የነበረው የሁለቱን